አንዳንድ ልጆች ላይ ከትኩሳት ጋር የተያያዘ ማንቀጥቀጥ ሊከሰት እንደሚችል ያውቃሉ? ሰላም ጤና ይስጥልን። ዶክተር ማሞ ሁሴን እባላለሁ፣ የህፃናት ስፔሻሊስት ሐኪም። ከትኩሳት ጋር የተያያዘ ማንቀጥቀጥ አንዳንድ ልጆች ላይ የሙቀት መጠናቸው ከ38 ዲግሪ ሴልሲየስ በላይ ሲሆን የሚከሰት ማንቀጥቀጥ ሲሆን አብዛኛውን ጊዜ ከ6 ወር እስከ 5 ዓመት ያሉ ልጆች ላይ ይከሰታል። ከ5 ዓመት በታች ያሉ ልጆች ላይ ከ2 እስከ 4% ሊከሰት ይችላል። ምክንያቶችን ስናይ በመጀመሪያ ኢንፌክሽን፣ በቫይረስ ወይም በባክቴሪያ አማካኝነት የሚመጣ ኢንፌክሽን፣ ሁለተኛ ከክትባት ጋር የተያያዘ ትኩሳት፣ በዘር ውስጥ ከትኩሳት ጋር የተያያዘ ማንቀጥቀጥ ካለ አደጋው የሚጨምር ይሆናል። ምልክቶችን ስናይ አብዛኛውን ጊዜ ከትኩሳት ጋር የተያያዘ ማንቀጥቀጥ ከ5 ደቂቃ በታች የሚቆይ ሲሆን ሰውነታቸውን ግትር ማድረግ፣ እጅና እግራቸውን በተደጋጋሚ ማጠፍ፣ መወዝወዝ፣ አይናቸውን ወደ ላይ መገልበጥ እንዲሁም ራስን መሳት ሊያደርስ ይችላል። ወላጆች ልጆቻቸው በሚያንቀጠቅጡበት ጊዜ ማድረግ ያለባቸው ነገሮች የመጀመሪያ ራሳቸውን ማረጋጋት፣ ቀጥ ያለ ቦታ ላይ ወደ ጎን ማስተኛት፣ አፋቸው ውስጥ ምንም ነገር አለመጨመር፣ ጠበቅ ያሉ ነገሮችን ለብሰው ከሆነ ማላላት፣ መንቀጥቀጡ ከ5 ደቂቃ በላይ የሚቆይ ከሆነ ወደ ሕክምና ተቋም በመውሰድ ተገቢ የሆነ ሕክምና እንዲያገኙ ማድረግ ያስፈልጋል። ከትኩሳት ጋር የተያያዘ ማንቀጥቀጥ ለወላጅ አስደንጋጭ ቢሆንም በአስተሳሰባቸው ላይ ምንም የሚያስከትለው ጉዳት የለም። አብዛኛውን ጊዜ በ5 ዓመታቸው በራሱ ይተዋል። ልጅዎት ከትኩሳት ጋር የተያያዘ ማንቀጥቀጥ አለበት ማለት የሚጥል በሽታ አለበት ማለት አይደለም። አመሰግናለሁ።